ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን ከቲም ቀበና ኮሙኒኬሽን ከተመረጡ የሳምንቱ ዜናዎች ጋር ሶስና ዳነ ነኝ። በቅድሚያ አርዕስተ ዜና። እንኳን ደስ አላችሁ እንኳን ደስ አለን አስደሳች የውጤት ዜና። የአፍሪካ ህብረት የመሪዎች ጉባኤ በተሳካ ሁኔታ ያለምንም የጸጥታ ችግር እንዲከናወን የጸጥታ አካላት ሚና ከፍተኛ እንደሆነ ተገለጸ። በአራዳ ክፍለ ከተማ ወረዳ 7 የተከሰተው ድንገተኛ የእሳት አደጋ በቁጥጥር ስር ውሏል። ስራ ፈላጊዎችን ወደ ስራ ለማስገባት የክህሎት ስልጠና መስጠት መጀመሩ ተገለጸ። በስፖርት ማዘውተሪያ ስፍራዎች አስተዳደር ደንብና መመሪያ ዙሪያ ውይይት ተካሄደ። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ እንኳን ደስ አለን አስደሳች የውጤት ዜና። የአራዳ ክፍለ ከተማ ወረዳ 7 ኮሙኒኬሽን ጽሕፈት ቤት በ2018 በጀት ዓመት በክፍለ ከተማ ደረጃ በ6 ወር በተካሄደው ምዘና ከ8ቱም ወረዳዎች ተመዝኖ አንደኛ ደረጃ በመያዝ አጠናቋል። በዚህም ውጤት የዋንጫ የሰርተፍኬትና የመጽሐፍ ማበረታቻ ሽልማት በክፍለ ከተማ ደረጃ በተደረገው እውቅናና ሽልማት ስነ ስርዓት ላይ ማምጣት ተችሏል። የአራዳ ክፍለ ከተማ ወረዳ 7 ኮሙኒኬሽን ጽሕፈት ቤት ኃላፊ የሆኑት ወይዘሪት ዩዲት ለማ እንደገለጹት ይህ ውጤት እንዲመጣ ከፍተኛ አስተዋጽኦ ላበረከቱት ለጽሕፈት ቤቱ ሰራተኞች፣ ለሚዲያ ሰራዊት፣ ለባለድርሻ አካላት እንዲሁም ድጋፍና ክትትል ሲያደርጉልን ለነበሩ ባለድርሻ አካላት ምስጋናቸውን አቅርበው በቀጣይም ይህንን ደረጃ ሳንለቅ በተሻለ ብቃት በጣም ከፍተኛ ውጤት እንደምናመጣ ተስፋ አለኝ ብለዋል። የአፍሪካ ህብረት የመሪዎች ጉባኤ በተሳካ ሁኔታና ያለምንም የጸጥታ ችግር እንዲከናወን የጸጥታ አካላት ሚና ከፍተኛ እንደሆነ ተገለጸ። የአራዳ ክፍለ ከተማ ወረዳ 7 ሰላምና ጸጥታ ጽሕፈት ቤት ዘንድሮ ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በተሳካ ሁኔታና ያለምንም የጸጥታ ችግር እንዲያልፍ ከጸጥታ አካላት ጋር ውይይት አካሄደ። በዚህ የውይይት መድረክ ላይ ተገኝተው ለጸጥታ አካላቱ የቅድመ ዝግጅት ስራዎች የማስፈጸሚያ እቅድ ዘርዘር ባለመልኩ ያቀረቡት የቀበና ፖሊስ ጣቢያ ወንጀል ምርመራ ኃላፊ ኢንስፔክተር ተከተል ዳኒ ሲሆኑ በውይይቱም ከበርካታ ሀገራት መሪዎች በተጨማሪ የተለያዩ ዲፕሎማቶችና ዓለም አቀፍ ጋዜጠኞች የሚታደሙበት እንደመሆኑ መጠን የሀገራችንን የመልካም ገጽታ በሚያሳይ መልኩ እንዲጠናቀቅ የጸጥታ ግብረ ኃይሉ፣ የሰላም ሰራዊቱና ከምንም በላይ ህብረተሰቡ በቅንጅት መስራት እንደሚጠበቅባቸው ኢንስፔክተሩ አሳስበዋል። በውይይቱ ተገኝተው መልእክት ያስተላለፉት የወረዳው ዋና ስራ አስፈጻሚ አቶ ጻዬ ብርሃኑ በመጪው የካቲት ወር ከቀን 4 እስከ 10 በአዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት መሪዎች ጉባኤ በተሳካ ሁኔታና ያለምንም የጸጥታ ችግር እንዲጠናቀቅ እንዲሁም ሁነቱ ለሀገር ብሔራዊ ጥቅምና ገጽታ ልዩ ትርጉም ያለው በመሆኑና አዲስ አበባ ዓለም አቀፍ ጉባኤ በስኬት የማስተናገድ ልምዷን ዳግም የምታጸናበት አጋጣሚ በመሆኑ ለጸጥታው ስራው ልዩ ትኩረት መስጠት አለበት ሲሉም አሳስበዋል። ጉባኤው ያለምንም ጸጥታ ችግር እንዲጠናቀቅ ሁሉም የጸጥታ አካላት በጋራ በመስራት ኃላፊነቱን ሊወጣ ይገባል ያሉትም የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ዳንኤል ዳታ ሲሆኑ አስተማማኝ ሰላም በመገንባት የህብረቱ ስብሰባዎች በስኬት ማጠናቀቅ ይኖርብናልም ብለዋል። በመጨረሻም በውይይቱ የተገኙት የጸጥታ አካላት እንደገለጹት አዲስ አበባ የአፍሪካ መዲና እንደመሆኗ መጠን ለጉባኤ ተሳትፎ የሚመጡ እንግዶችን ተቀብሎ በማስተናገድና ደህንነታቸውን ተጠብቆ እንዲመለሱ በማድረግ ፍጹም ሰላማዊ ጉባኤ እንዲካሄድ እንዲሁም ጸረ ሰላም ኃይሎች በመመሳሰል የራሳቸውን እኩይ ተግባር ሲፈጽሙ ስለሚችሉ በተጠንቀቅ ቆመን ጉባኤው በሰላም ተጀምሮ እንዲጠናቀቅ ኃላፊነታችንን መወጣት ይገባናልም ብለዋል። በአራዳ ክፍለ ከተማ ወረዳ 7 የተከሰተው ድንገተኛ የእሳት አደጋ በቁጥጥር ስር ውሏል። በአራዳ ክፍለ ከተማ ወረዳ 7 አስተዳደር ሳንፎርድ ትምህርት ቤት አካባቢ ችቦ ላውንች የተሰኘ የንግድ ተቋም ላይ ያጋጠመው ድንገተኛ የእሳት አደጋ በቁጥጥር ስር ውሏል። በአዲስ አበባ እሳትና ድንገተኛ ኤጀንሲ ሰራተኞች፣ በጸጥታ አካላት እንዲሁም በአካባቢው ወጣቶች ርብርብ በቁጥጥር ስር ማዋል ተችሏል። ያጋጠመው ድንገተኛ የእሳት አደጋ መንስኤው ለጊዜው ያልታወቀ ሲሆን በንብረት ላይ ከደረሰው ጉዳት በስተቀር በሰው ሕይወት ላይ ደረሰ አደጋ እንደሌለ መረጃዎች ጠቁመዋል። ስራ ፈላጊዎችን ወደ ስራ ለማስገባት የክህሎት ስልጠና መስጠት መጀመሩ ተገለጸ። የአራዳ ክፍለ ከተማ ወረዳ 7 አስተዳደር የስራና ክህሎት ጽሕፈት ቤት በአራዳ ማኑፋክቸሪንግ ጋር በመተባበር ለወረዳው ስራ ፈላጊ ወጣቶች በጥልቀት የታቀደና ተግባር ተኮር የሆነ የሙያ ስልጠና መስጠት መጀመሩ ተገለጸ።
የአራዳ ክፍለ ከተማ ወረዳ 7 አስተዳደር ምክትል ስራ አስፈጻሚና ስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ሐመረ ከበደ በስልጠና ማስጀመሪያው እንዳሉት ለዜጎች የስራ ዕድል ለመፍጠር ከመቼውም ጊዜ በላይ የተሻለ እንቅስቃሴ እየተደረገ መሆኑን ተናግረው ዛሬ የሚጀመረውን የልል ክህሎት ቴክኒክ ስልጠና ከመቼውም ጊዜ በበለጠ በክህሎት የበለጸገ የበቃ ወጣት በመፍጠር ሀገራችንን ብልጽግናውን እውን ለማድረግ የታለመ በመሆኑ እንዲሁም የወጣቶችን ስራ አጥነት ለመቅረፍና አምራች ዜጋን ለመፍጠር በሚደረገው ርብርብ እየተሰጡ ያሉ ስልጠናዎችና የድጋፍና ክትትሎች በአግባቡ ተጠናክሮ እንደሚቀጥል ገልጸዋል። አያይዘውም ይህ ስልጠና ከአራዳ ማኒፋክቸሪንግ ጋር በመተባበር ለወረዳው ስራ ፈላጊ ወጣቶች በጥልቀት በተግባር ተኮር የሆነ የሙያ ስልጠና ለመስጠት መታቀዱና ይህ ስልጠና ከወትሮው ለየት የሚያደርገው ወጣቶችን በንድፈ ሐሳብ ማሰልጠን ብቻ ሳይሆን ወደ ትክክለኛ የኢንዱስትሪ ዓለም የሚያስገባቸውን ጥልቅ ትንታኔ በተግባር ልምምድ ያካተተ መሆኑ ነው ሲሉ ገልጸዋል። ስልጠናው በሁለት ዋና ዋና ርዕሰ ጉዳዮች ላይ ያተኮረ ሲሆን እነሱም የጊዜ አጠቃቀም ታይም ማኔጅመንት፣ ጊዜን እንዴት በአግባቡ በመስራት ምርታማነትን ማሳደግ እንደሚቻልና የስራ ቦታ ተግባቦት ወርክ ፕሌስ ኮሚኒኬሽን፣ በስራ አካባቢ ካሉ ባልደረቦች ደንበኞች ጋር እንዴት ውጤታማ ግንኙነት መፍጠር እንደሚቻል ተጠቃሽ ርዕሶች ሲሆኑ ወጣቶች በስራው ዓለም ተወዳዳሪና ስኬታማ እንዲሆኑ ሙያዊ ብቃት ብቻ ሳይሆን እነዚህ የህይወት ክህሎት ሶፍት ስኪል ማዳበር ወሳኝ መሆኑ ተገልጿል። ይህ ታላቅ ስልጠና በወረዳው የሚገኙ ወጣቶች እጃቸው ላይ ያለውን ጉልበት ከእውቀት ጋር አስተሳስረው የራሳቸውንና የሀገራቸውን ኢኮኖሚ እንዲገነቡ ታስቦ የተዘጋጀና ወጣቶቹ የክህሎት ባለቤት ሲሆኑ በራስ የመተማመን መንፈሳቸው እንዲጨምርና ከጥገኝነት እንዲላቀቁ ትልቅ ፋይዳ ይኖረዋልም ተብሏል። በስልጠናው ላይ የተሳተፉ ወጣቶች እንደገለጹት ይህ ፕሮግራም አዲስ ተስፋ የፈነጠቀላቸውና ወደ ስራው ዓለም ለመግባት ትልቅ መነሳሳትን የፈጠረላቸው መሆኑንም ገልጸዋል። በስፖርት ማዘውተሪያ ስፍራዎች አስተዳደር ደንብና መመሪያ ዙሪያ ውይይት ተካሄደ። በአራዳ ክፍለ ከተማ ወረዳ 7 ወጣቶችና ስፖርት ጽሕፈት ቤት የስፖርት ማዘውተሪያ ስፍራዎች አስተዳደር ደንብና የክፍያ ተመን አፈጻጸም ላይ ከባለድርሻ አካላት ጋር ውይይት አካሄደ። በአራዳ ክፍለ ከተማ ወረዳ 7 ወጣቶችና ስፖርት ጽሕፈት ቤት ኃላፊ የሆኑት አቶ ተካ ደመቀ እንደገለጹት በስፖርት ማዘውተሪያ ቦታዎች አጠቃቀም ዙሪያ ለረጅም ዘመናት ስንጠይቅ የነበረው ፍትሐዊ ተጠቃሚነት ለማስፈን የከተማ አስተዳደሩ ያስቀመጠውን መመሪያና ደንብ ተግባራዊ ማድረግ ተችሏል ብለዋል። ኃላፊው አክለውም በከተማ አስተዳደሩ የወጣው ደንብና መመሪያ የስፖርት ማዘውተሪያ እንዲስፋፋ ትልቅ አስተዋጽኦ ያለው በመሆኑ በመግለጽ የክፍያ ተመን አፈጻጸሙ በወጣው ደንብ መመሪያ መሰረት ተፈጻሚነት እንደሚኖረው ማሳውቀዋል። ከዜናዎቹ ጋር አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ሳምንት ከሌሎች ከተጠናከሩ ዜናዎች ጋር እስከምንገናኝ ቸርን ሰንብት።